ዓለም ሚስጥር ናት። እግዚአብሔር የለም አንልም፣ እግዚአብሔር አለ አንልም። ሁለቱም ሊኖርም ላይኖርም ይችላል። ዋናው ጉዳይ ግን አሁን ባለን ህይወት ውስጥ ጣልቃ የመግባት ፍላጎት አለው ወይ ብትሉኝ የለውም። ጣልቃ የመግባት ፍላጎት ቢኖረው ኖሮ ቀንን ቀን ምሽትን ምሽት አያረግም ነበር። ምድርን ያለ ካስማ እንዲያሽከረከረ እዛ ጋር ያለውን ተአምር ይዩ አይደል? ያንን ሁሉ ያደረገው ራሱን ነፃ ለማውጣት ነው። በሰው ልጆች መካከል ሴክስ እንዲኖር አድርጎ ልጆች እንዲወለዱ ያደረገው ከጭቃ መስራት ነፃ ለማውጣት ነው፣ በጭቃ ያቦካ። ስለዚህ ነፃ ለማድረግ ራሱን ነፃ ለማድረግ የሰራው ይበልጣል። ለምን ራሱን ነፃ ያደርጋል? በእያንዳንዱ ነገር ውስጥ የሚገባ ከሆነ አይገባም። ለሰው ልጆች አሳልፎ ሰጥቶናል። ቀድመው ለነቁ ሰጥቶናል። ስለዚህ ቀድሞ የነቁ ሰዎች እጣፈንታችንን ይወስናሉ። መጥፋት ካለብን ያጠፉናል። መሬታችንን መውረስ ካለባቸው ይወርሳሉ። ጉልበታችንን መበዝበዝ ከፈለጉ ይበዘብዛሉ። እግዚአብሔር እዚህ ውስጥ ጣልቃ አይገባም። የጠፉ ብዙ ህዝቦች አሉ። ለነሱ መድህን መሆን ነበረበት እኮ አልሆነም። አሁንም ለኛ አይሆንም ብለን መነሳት እንችላለን። ሊትሬቸር ነው እሱ። ይጠቅመናል አይጠቅመንም በኋላ እናየዋለን። ለሥራ ካነሳሳን፣ መጥፊያችንን ካደበዘዘልን። አለበለዚያ ግን የወቅቱ አምላክ ሰው ነው። ሲፈልግ ያድንሃል፣ ሲፈልግ ይነቅልሃል፣ ሲፈልግ ይገልሃል፣ ሲፈልግ ያድንሃል። ሰው እጅ ላይ ወድቀናል፣ ብታውቁም ባታውቁም። እዚህ ውስጥ እግዚአብሔር ወይም አላህ ጣልቃ ይገባል ብላችሁ አታስቡ። አይገባም። የምትበላውን ፈልግ፣ እሱ አይልክም። መጎናጸፊያን ራስህ ሸምን፣ እሱ አይልክም። ከቻልክ አሸንፈ ትኖራለህ፣ ከተሸነፍክ። ለዚህ ነው ናሽናል ጂኦግራፊ የዛን ሁሉ የአራዊት ህግ በየጭንቅላታችን ውስጥ የሚከቱት። ለዛ ነው አሸንፈናቸዋል፣ እንዳንበሳው፣ እንደ ነብሩ፣ እንደምናምን፣ እንደ ጅቡ። እኛ ደግሞ እንደሚዳቋው እንደምኑ ሆነን ልንቀጥል እንችላለን እዚህ ዓለም ላይ። እና አትጠራጠሩ። እስከዛሬ ያመንነው ይበቃል።